Media to the stage. እዚሁ ላይቭ ያላችሁ ሰዎች ትታዩኛላችሁ። ምናልባት እናንተ እጆች ልትሆኑ ትችላላችሁ። እዚሁ በላይቭ እየተመለከታችሁ የምትገኙት ደግሞ ታፕ በማድረግ እንድታግዟቸው በአርቲስት ቲቪም በቀጥታ እየተላለፈ ይገኛል። ይህ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ። እንዴት አመሻችሁ? ደህና ናችሁ? እንኳን ለዛሬው ቀን አበቃችሁ። ቤስት ላይቭ ስትሪመር ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቡርሳሞ፣ ጃኒ፣ ናሆም ፎንቲ፣ ራቼ ተስፋዬ፣ ታኩ። አው በደንብ ማን ሊሆን ይችላል? እስቲ ገምቱ። ናሆም ፎንቲ። ናሆም ፎንቲ እንኳን ደስ አለ ናሆም። Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። ናሆም ፎንቲ በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ፣ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁኝ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ናሆም ፎንቲ እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። Congratulations Nahom Fonti once again and thank you to our presenter. በመቀጠል የምንሄደው የሙዚቃ ስራዎቻቸውን ተስጧቸውን በቲክቶክ ለህብረተሰቡ በማድረስ የቤስት ሚውዚሽያን ኦር ፕሮዲሰር አዋርድ ነው። This award goes to a creator who turns sounds into emotions. Their music has carried us through long drives, slow days, and moments of celebration. They remind us that single melody can change a whole mood. The Best Musician or Producer Award. ይህን ሽልማት ደግሞ ፓወርድ ያደረገልን ወይም ያዘጋጀልን አደይ ሙዚክ ስቱዲዮ ሲሆን